ቅዱስ ከኛ የሚርቀው መቼ መሰላችሁ? የ80 እና የ40 ቀን ልዩነታችንን ስንክር ነው። ሽሹ አለ። ከፍሬያቸው ታውቋቸዋላችሁ። በመጨረሻው ሰዓት ይቆረጣሉ፣ ወደ እሳትም ይጣላሉ። ምድር እንዳይበክሉ ወደ እሳት ይጣላል። ስለነሱ ጥብቅና የሚቆምላቸው የለም። ማረው ይቅር በለው፣ ማራት ይቅር በላት የሚላት የለም። ለምን? ቤታቸው ፈርሰዋል። የመንፈስ ቅዱስ ማደሪያውን ሰድበዋል። መንፈስ ቅዱስ ከነሱ ላይ የለም። ይሄን ለየን ከወንድሞቻችን ጋር ከመናፍቃን ጋር የለያየን ይሄ ነው። ፍሬ የላቸው። ምን አይተን እንከተላቸው? ምስጋና ለእግዚአብሔር ይሁን። በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይሁን። የቅኔ መሐሌቱና የቤተ መቅደሱ ግርማ ሞገስ ናቸው። አባቶቼ ሊቃውንት ካህናት፣ ወንድሞች ዲያቆናት እንደየማዕረጋችሁ ይልቁንም በዚህ በተቀደሰው ስፍራ ከሩቅም ከቅርብም የተሰበሰባችሁ እጅግ አድርጌ የምወዳችሁና የማከብራችሁ ክቡራት እናት፣ አባት፣ ወንድሞቼ በወደደንና ባፈቀረን ወደ መዋጅቶ በገዛን በመድኃኔዓለም ስም እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። የአባቶቻችን አምላክ በምሕረቱና በይቅርታው ኃጢአትና በደላችንን ሳይመለከተን ለዕለትና ለዚህ ሰዓት ስላደረሰን ስለማይነገር የማቴዎስ ወንጌል ምዕራፍ 7 ቁጥር 15 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠበቁ፣ ከፍሬያቸው ታውቋቸዋላችሁ። ከሾህ ወይም ከኩርንችት በለስ ይለቀማልን አለ። ከሾህ ወይም ከኩርንችት በለስ